ለአመቱ ምርጥ ተጫዋች ብሩኖ ፈርናንዴስ ወይስ ዴክላን ራይስ? ማንቸስተር ዩናይትድ ቀጣይ ዓመት የዋንጫ ተፎካካሪ ይሆናል ወይ? እንዲሁም ደግሞ የተለያዩ ጥያቄዎችን አጠር ባለች ቪዲዮ እንግዲህ ለአቡዬ ይዤ መጥቻለሁ ዛሬ። አቡዬ መጀመሪያ ስለመጣ በጣም ነው እናመሰግነው። እናመሰግናለን። ከማንቸስተር ዩናይትድ ጨዋታ በኋላ ነው ይሄ ቀረጻ እየተደረገ የሚገኘው። ዩናይትድ ከሰንደርላንድ 0-0 ወጥቷል። ከጥያቄዎቹ በፊት ሰብስክራይብ ያላረጋችሁ ቤተሰቦች ዘብሩክ ኤክሶ ሾውን ሰብስክራይብ አድርጉ፣ ሼር አድርጉ፣ እንዲሁም ቤተሰቡኑ ቪዲዮውን ላይክ እና ኮሜንት እያደረጋችሁ ተከታተሉ። አቡዬ ወይ እንዴት ነው? ሰላም ነው። አቋማ አልቻልከኝም። እኔ አለመቻል ሳይሆን ያው አንዳንዴ ለምንም ነገር አለመጫወት ትንሽ አስቸጋሪ ነው። መነሳሳትን ይገላል። ሊጋችን ቶሎ ጨረስ ነው። እኛ ወደ ላይ ማንሄድም ወደ ታችም አንወርድም። ለሚዜነትም አትበቁም። ምን ቦተና ረብ ፈጣሪ ስም ጠላታችን ሚዜ ይሆናል። ጎረቤታችሁ ሳይሆን ጠላታችን። የመጀመሪያ ጥያቄ ከማንቸስተር ዩናይትድ ጋር በተያያዘ ነው የምጠይቀው። የመጀመሪያው ጥያቄ ምንድን ነው? ማይክል ካሪክ ቀጣይ ዓመት የዩናይትድ አሰልጣኝ ሆኖ እንዲቀጥል ትፈልጋለህ ወይ? ከነ ምክንያቶቹ አጠር አድርገህ። አልፈልግም። አትፈልግም? ለምን መሰለህ? አንደኛ ያው ዛሬ አይተዋል። ብዙ ጊዜ ታክቲኩን አይቼዋል። ሪሊ ታክቲክ የለውም ማለት ሳይሆን ታክቲሻን ማናጀር አይደለም። ሁለተኛ ደግሞ መሰለህ የካሪክ የፈርጉሰን ልጆች አብዛኞቹ ይህ በፈርጉሰን ጊዜ የነበረ እግር ኳስ አሁንም ያለ ይመስላቸዋል። እግር ኳስ በጣም ረቆ ሄዷል። አሁን በዚህ ሰዓት እየተከላከልክ አጠቃለው ምናምን ቀርቷል። ገባ? አሁን ይሄ ኳስ ይዘን እኔ አሁን ቀጣይ ካሪክ ዩናይትድን ቀጣይ ዓመት እሱ ይዞ ከቀጠለ እንዲሁ ሆነ አቬሬጅ የሆነ ፐርፎርማንስ እናል። እንደ አሞሪም ታች አንወርድም፣ እንደ እንትናም አንወርድም፣ ግን አቬሬጅ የሆነ ፐርፎርማንስ ነው። በቃ አንዳንድ ጨዋታዎችን እነሱ ኳስ ይጮታሉ፣ እኛ በካውንተር አታክ ምናምን እንደዚህ አይሆንም። በቃ ዩናይትድ ከሆንክ ትልቅ ቲም እንደ ትልቅ ቲም በልጦ ሁሉም ነገር በልጦ ሙከራ በልጠ፣ ፖዚሽን በልጠ፣ ኤክስጂ በልጠ፣ ኦፖዚት ተች ምናምን በልጠ፣ ሁሉንም ኦፖዚት ቦክስ ቻች በልጠ፣ ሁሉም ነገር በልጠ ቀጥቅጠህ ማሸነፍ መልመድ አለበት። ገባ? አሁን ከሰንደርላንድ ጋር እንግዲህ ሰንደርላንድ እንቶ በቃ ሌሎችም ጨዋታ ይተናቸዋል። እንግዲህ ሁሌ ትላልቁን ያላሸነፈው የለም፣ ግን ትናንሾቹ ጋር እንደዚህ ነጥብ እየጣለን አይሆንም። በቃ ታክቲሽያን ማናጀር ያስፈልጋል። ታክቲሽያን ማናጀር እንትና ምናምን ስም ላልጠራል ይችላሉ። እኔ እንደ በግሌ የምመርጠው ናግል ስማን ነው። ዓለም ዋንጫ አለበት፣ አስቸጋሪ ነው፣ ላይመጣ ይችላል። ግን እኔ ደህና ተጫዋች እንኳን ቢገዛለት እንትና እኔ ይህን ቲም አቬሬጅ የሆነ ስለ ሶስተኛ፣ አራተኛ፣ ሁለተኛ ምን ሜቢ ሊያደርገን ይችላል። በቃ ሶልሼር ስታፍ ነው እንጂ ከዛ በላይ እኔ ከካሪክም አልጠብቅም። እና እኔ ለዋንጫ ተፎካካሪ ያደርገናል ብዬ ስለማላምን ለዋንጫ ተፎካካሪ እንኳን ባትሆን የሆነ እየተሰራ አሁን ምን አለ መሰለህ ቲም እኔ እንዴት ኳስ ደስ ይለኛል መሰለህ። አንድ ቲም ሲሰራ ትንሽ ነበር። አሁን ለምሳሌ ክሎፕ ሲመጣ የሆነ መጀመሪያ ዓመት ላይ የሆነ ነገር ታያለ። ቀጣይ ዓመት እየተሻሻለ የሆነ ዓመት ዋንጫ ይበላል። ዋንጫ የበላበት ቡድን ሊቀዘቅዝ ይችላል። ከዛ ምተካውን ተክተ ድጋሚ ተፎካከራለ፣ ዋንጫ ትበላለ ምናምን አይነት ነገር ከካሪክ አናይም። በቃ ዝም ብሎ አቬሬጅ የሆነ ፐርፎርማንስ እንዲህ ወደ ታች ወደ ላይ ነገር እሱን ደግሞ እኔ አልፈልጎም። ገባ? በእንትና የተጫበልነው ነገር ድጋሚ እኔ በእንትና መጫበል አለብን ብዬም አላምንምም አልፈልግም። እኔ ካሪክ እንዲቀጥል 100%። በጣም ጥሩ። ሁለተኛ ጥያቄ ቀጣይ ዓመት በማንቸስተር ዩናይትድ ማየት የማትፈልጋቸው ተጫዋቾችና እንዲመጡ የምትፈልጋቸውን ተጫዋቾች ከየዲፓርትመንቱ ዲፌንስ ጀምሮ እስከ አጥቂ እስቲ። በረኛው ሊቆይ ይችላል ነው ኦናና ይመለሳል። በነገር እሱን የሚሸጥ ሰው ብለህ ኦናና እንጠራለን። ተከላካይ ላይ አንድ ሰው ቢጨመር ባይነኝ። ለምን መሰለህ? ማርቲኔዝ እና ማቲያስ ዴሊክት በአመት ለሁለት 20 ጨዋታ ላይ ያደረጉ ይችላል። ገባ? በተለይ እንዲህ አሁን ሻምፒዮንስ ሊግም ገብተን ብዙ ፍክክር እያደረግን ጉዳት ነው። በቃ ምንም ልክ ማርቲኔዝ ልክ ሲችል ይጎዳል። ዴሊክት ደግሞ እንደው እንቅፋት ካደናቀፈው 10 ሳምንት 15 ሳምንት ነው ከሜዳ የሚጠፋውና እኔ እንደው የማይሰር ደጋፊ ጨክኖ ማለት ከሁለቱ አንዱ ተሽጠው ሌላ አንድ ሰው ቢገባ ባይ ነኝ። ገባ? እኔ ማርቲኔዝን ስለ ወይ ማርቲኔዝ ተቀምጦ እንትና ወይ ዴሊክት ለምን መሰለ የማይጫወት ከሆነ ምንም አይሰራልም። ገባ? መከላከል ይባላል። ሁለተኛ በሉክሾ ቦታ ግዴታ አንድ ሰው ያስፈልጋል። ቢቻል በዳሉትን ቦታ ግዴታ ነው፣ ግን በሉክሾ ቦታ ግን በቃ 100% እዛ ቦታ ላይ መታሰብ አለበት።
ካስሜሮን ማን ይተኳል ብለህ ታስባለህ? ካስሜሮ ማለት እኔ የምፈልገው አሁን አይሆንልኝም እንጂ ቹዋሚኒ በጣም ቢመጣ ደስ ፖሲብል ነው ባይዘው አሁን ምናልባት አሁን ከሪያል ማድሪድም እንትን ምናምን በኋላ ቹዋሚኒ ቢመጣ ደስ ያው ዋና የመጀመሪያ ምርጫ ቹዋሚኒ ከዛ ኢሊዮት አንደርሰን ቢመጣ ደስ ይለኛል። ግን አሁን ምንድነው አሁን 2-3 ነው እየተባለ ያለው ለዛ ዩናይትድ እንደው አንደርሰንንና ቹዋሚኒና ሶስተኛ አዳም ዋርተንን ቢያመጣ አዳም ዋርተን በጣም በጣም የሚገርም ተጫዋች ነው። እሱን ቢያመጣ ግል ፍላጎት በጣም ደስ ይለኛል። ግን ከቹዋሚኒና ከአንደርሰን ካልከኝ ለእኔ ቹዋሚኒ እፈልጋለሁ። ለምን የሪያል ማድሪድ ክላስ ተጫዋች ነው። ሁለተኛ ደግሞ በመሀል ሜዳ በሶስት እንግሊዝ እንዲታጠር አልፈልግም። አንድ ሰው በቂ ነው ብዬ ስለማይነውም ስላለ እዚህ ጋር ዋርተንም አንደርሰንም ሶስቱም እንግሊዛዊ እንዲሆነ አልፈልግም። እኔ ዋቴያቸው አይቻልም ገባ ለዛ ሌላ እንትን ላይክ ዋርተን ቹዋሚኒ ቢመጡ በጣም ደስ ይለኛል። እኔ ከዛ ጭማሪ እንትና ማለት ነው አንደርሰን ወደፊት ፊት ለፊት አካባቢ ምን ፊት ለፊት ጋር አሁን የአማድንና የሙቤሙን አቋም ማስተካከል ይፈልጋል ነው ብዬ ማምነው። እኔ እነሱን አቋም በዚህም በዛም የአሰልጣኝ ስራ ነው። ልጆቹ እንደሚችሉ ይታወቃል። በተለይ ሙቤሙ ምንም ጥርጥር የለውም እንደሚችል ይታወቃል። እሱ እኔ አሁንም ድረስ ጎል ጠሞበት ነው የምለው። ጎል ሲገባ ወደ ኮንፊደንስ ይመለሳል። 1-2 ጎል ቢያገባ ይመለሳል ብዬ አምናለሁ። የአማድን ግን አቋም መመለስ አለበት። በቃ እንደ እንግሊዝ ላይ ፕሩቭ አድርጓል። የሆነ ነገር አድርገው የእሱን ቦታ መስተካከል አለበት። ፊት ለፊት ላይ የሴስኮ ቤንች ይፈልጋል። ዚርክዚ 100% መሸጥ አለበት። በዛ በኩል ደግሞ ኩኛ ግዴታ ነው። ኩኛ እኔ በጣም መወደውም ተጫዋች ነው። ከፓሽንም ከምንም ነገር ኩኛ ግዴታ ነው። ከዛ ከሱ የሱ ቤንች ይፈልጋል። ዶርጉን ቤንች ማለት ይከብደኛል ለእኔ ዶርጉን በኩኛ ቦታ እንደው ቢቸግር ነው እንጂ አይሆንም። የሆነ ክላስ ያለው ሰው በቃ ማስፈረም አለብን። ከፍ ብለህ ከትላልቅ ቲም ተጫዋች መፈረም አለበት ብዬ አምናለሁ። እና ትልቅ ማናጀር ከትላልቅ ቲም አስፈርመን ነው። አሁን ዩናይትድ በቃ ያናል ዩናይትድ ትልቅ ክለብ እኮ ነው። በቃ ትላልቅ ተጫዋቾችን ማምጣት ከትልቅ ክለብ ሲመጣ ተጫዋች ደስ ይለኛል። ለምን ዶታ ወድቆ አይወድቅም። አሁን የነ ካዝሜሮ እንግዲህ ሜንታሊቲ አይተዋል። ስታመጥ አይችልም ተብለ ሙድ ተይዞብህ ድጋሚ ደግሞ አንድ ጨምሩለት ፕሊዝ ብሎ እንደዚህ የሚያስለምን አይነት ሰው ነው ገባ። አሁን እሱ ጋር በሱ ቦታ እንግዲህ እኔ እንደተሰቃየን አይታል። አሁን እንግዲህ ዛሬ ገባ ኳስ በስክር የሚቀበል አጥቶ እንደፈለጉ ሲንሸራሸሩበት ነበር ገባ እና እሱም ቦታ ላይ ያው ከትልቅ ቲም እኔ አንድ ደህና ተጫዋች መልምለው ያምጡ። ግን አንድ ቤንች ያስፈልጋል። ይሄ የቅንጦቱን ነው ምነግር። ዋና መስተካከል ያለባቸው እንዳልኩ የሉክሾ ቦታ አለ። አንድ ተከላካይ ቅንጦት አይደለም ግዴታ ነው ገባ እንዳልኩ ከሁለቱ አንዱ ከተሸጠም ተሽጦ ማለት እኔ እንደ ግዴታ የማስበው ከጠየቀኝ 2 ነው። ምክንያቱም ሉክሾ ላይ መስት ነው። ሉክሾ በዚህ እድሜው ላይ በጣም ከጉዳት ጋር ስትራግል እያደረገ ለአመታት ከርሞ ዘንድሮ ነው ከጉዳት ነፃ ሆኖ በደንብ ማገልገል የቻለ ዩናይትድን። አዎ ግን ደግሞ አይታወቅም ባይዘው ላይክ አሁን ዘንድሮም አሁን ምን መሰለህ ዘንድሮ ሀፋፍ ነው። አሁን የድሮ አሁን እንትኑ እኔ በጣም የሚገራርም ክሮስ ነበረው እኮ ሉክሾ። እሱ ክሮሱ ጠፍቷል። አንዳንዴ እንደ 8 ቁጥር ኳስ ይዞ መሮጥ ይችል ነበር ገባ። እሱንም ነገር ዘንድሮ እያየሁት አይደለም። አንዳንዴ ኳስ ኮንትሮሉ ላይ እየተበላሸበት ነው እና በቃ እሱ ጨርሷል። ዳዴታ ይመቷል ማለት ነው። ስለዚህ አሁን እሱ ጋር ሊዩስ ሃልን ፈልጋለሁ እኔ ቢመጣ። የእናንተውም ልጅ አለ እሱ እንኳን መሀል እሱ አይሆንም ስለማይመጣ። የመጨረሻ ጥያቄ ብሩኖ ፈርናንዴስ አሁን ላይ 19 አሲስት አድርጓል። ለአመቱ ምርጥ ተጫዋች ብሩኖ ፈርናንዴስ ወይስ ዴክላን ራይስ? ዴክላን ራይስ አቺቭ ያደረገው ነገር የለም እስካሁን ፕሪሚየር ሊጉ ላይ። የፕሪሚየር ሊጉ አሸናፊ የሚሆን ከሆነና ብሩኖ ፈርናንዴስ 20 ወይም ደግሞ 21 አሲስት የሚያደርግ ከሆነ የአመቱ ምርጥ ተጫዋች ማን ሊመረጥ ይችላል? ከነ ምክንያቱ አሁን የጠቀስካቸው ክራይቴሪያዎችን አሁን ስናያቸው አሁን ብሩኖ 21 አሲስት ያደርጋል ሲል የግል ነው። 21 ማለት የግል የራስ ስራ ነው። አሲስት አሁን ዋንጫ መብላት የቡድን ነው። አሁን አንድ ሰው ሰንደርላንድ የጮተ ለምን ከቻለ ይችላል ነው። ለምን ዋንጫ አልበላም አይባልም ገባ። ለቡድኑ ምን ያበረክታል። ዩናይትድ ባሸነፈ ቁጥር ሁሌ የሚወደሰው ብሩኖ ነው ገባ። አሁን ይህን ነገር ኖርማላይዝ ማድረግ አይቻልም። እሱ ባይኖሩ ዩናይትድ የትም አይደርስም ገባ። አሁን የራይስን እያጣጣልኩላ አይደለም። እሱም ለክለቡ በጣም አስፈላጊ ሰው። እኔ በጣም በግሌ የሚመቸኝ ሰው ነው። እኔ እንግሊዛዊ በመሆኑ ነው ችግሬ እንጂ በጣም በጣም መወደው ልጅ ነው። ግን ምን አለ መሰለ
በግል ብሩኖ በጣም ከሚገባ በላይ አቺቭ አድርጓል ብዬ ነው ማምነው። አይ ቲንክ ይሄ ነገር በእርግጥም እኔ አሳክቱታል ብዬ አምናለሁ። አሁን ላይክ አሁን 19 አሲስት ነው እስካሁን ያደረገው፣ ግን 2 ጨዋታ ይቀራል። ስለ ጨዋታው አይደለም ስለ 21 አሲስቱ አይደለም መውራኔ፣ ስለ ፒኤል ዋንጫ ስለ የዓመቱ ምርጥ ተጫዋች የፕሌየር ኦፍ ዘ ይር በልቶታል ብዬ ነው ያምናለሁ። በግሌ እስካሁን ጨርሷል። በቃ ይበለዋልም። ይሄ ፋክት ነው፣ ማየት ትችላላችሁ ይሄን ቪዲዮ። ብሩኖ በልቶታል ብዬ ነው የማምነው። ለመጨረሻ ጊዜ ፕሪሚየር ሊግ ሳይበላ የዓመቱ ምርጥ ተጫዋች ተብሎ የተመረጠው መሐመድ ሳላ ነበረ። ሳላ በውድድር ዓመቱ 32 ጎሎች ነበሩት። በጎል አንጻር ነው 32 ጎል። አይ ቲንክ ያኔ ሪከርዱን ወይ ተጋርቷል ወይ አሻሽለዋል መሰለኝ። 31 ነበር ሮናልዶ። አሁን ምን መሰለ፣ አሁን ምን አደረገ? አውትሻይን ፐርፎርም አደረገ። ያንን ያህል ታይር ደርሷል ብሩኖ። በአሲስት ደርሷል። እና ምን መሰለ በአሲስት በጣም ደርሷል። እሺ አንድ ጥያቄ ልጠይቅህ። ዴክላን ራይስ ለአርሰናል ከሰጠው ላይክ ዘንድሮ አሁን ዴክላን ራይስ በተለይ አሁን የመጨረሻዎቹ ጨዋታዎች ላይ ያለ እረፍት በቃ ኳስ ይቀማል ነው። ገባ? ኳስ ይቀማል ብቻ አይደለም ባይዘው ኳስ ይቀማል። የዴክላን ራይስ ክሮሶች ነበሩ መጀመሪያ ላይ ጥሩ ነበረ። ግን አሁን ያኔ ስንት 3 አሲስት ነው 3 አሲስት ቢያደርግበት አይደለም 3 አሲስት ብቻ አይደለም እንደው እሺ፣ ከዛም በላይ ሊሆን ይችላል። ኦኬ ግን 3 ወይ 4 አሲስት ነው። አሁን ይሄ ምን መሰለ በኮርናም ብትል ብዙ በጣም አውትሻይን ፐርፎርም አድርጓል። ራይስን ይውል አሁን ለምሳሌ አሁን አንተ ባልክበት እንትን መንገድ ከሄድን ነው የምልህ ቪኒሺየስ ባላንዶር መብላት ነበረበት፣ ሮድሪ ደግሞ መብላት አልነበረበትም እንደማለት ነው። ምክንያቱም የሮድሪ ዲፓርትመንት አለ፣ የቪኒሺየስ ዲፓርትመንት አለ። ማድረግ ያለባቸው ነገሮች እኮ እሱን እኮ እንደ ዲፓርትመንት እኮ ነው የምነግርህ። እንደ ዲፓርትመንት እንትና ከሚገባ በላይ ፕሮቭ አድርጓል ነው። ብሩኖ ቤስት ነበር አይደለ? እንደ ዲፓርትመንት በግሉ በጣም አሪፍ ነበረ። በግሉ በጣም አሪፍ ነበረ። አሁን 19 አሲስት ደርሷል። 2 ጨዋታዎች ይቀራሉ። 20 ደረሰ እንበል። ኦኬ ሪካርድ ያዘ። ቡድኑ ጋር ምን አሳካ? አሁን ለምሳሌ ቆይ ልጨርስ። ቡድኑ ጋር ምን አሳካ ማለት በጣም ማለት ነው ማተር ያደርጋል። አሁን ማተር ፒኤል ዊነር ማተር ያደርግ ማለት ግን እኔ ራይስ ፒኤሉን ይዞ አሁን ይሄን ክርክር የመጣው በነገራችን ላይ ዩናይትድ ሻምፒዮን ቢሆን ይህ ክርክር እንደሚመጣ ታውቃለህ። ትክክል። ይሄ 100% ነው። እሱንም እና ያን ያህል ፕሩቭ አድርጓል ነው እኔ ብዬ ደግሞ ማምነው። እኔ ከራይስ ከነ ፒኤሉ አሁን የፒኤሉ ነገር አልተረጋገጠም። የፒኤሉ ነገር አልተረጋገጠም። አሁን እንደ እንትኑ ስናይ ማለት አሁን ፒኤሉ ባይኖር አሁን እንደ አርሰናል ይበልበትና ሁለተኛ ወጣ ይባል። አሁን ይህ ምንም የሚያከራክር ነገር የለው። ብሩኖ ቀጥታ ይወስዷል። ዛትማች በቃ በልጦታል። ለዛ ነው ይበላል ምል አሁን በእንትንንም በላ። በነገራችን ላይ ጋዜጠኞቹንም በልቷል፣ የጸሐፊዎቹን ገባ። ስለዚህ አብዛኛው ጊዜ እሱን የበላ ደግሞ ይቀረጥፏል ተብሎ ነው የሚታወቀው። ይህንን ማየት ትችላለህ። በነገራችን እኔ አልስማማም። አሁን ይሄ ምን መሰለህ፣ እኔ እናንተ ምን መርጠው ነገር አይደለም። ግን አሁን ምን መሰለህ፣ አሁን ምን አውቃል መሰለህ፣ አሁን ዘንድሮ ይቺ የፒኤሏ ነገር ከክለቡ ጋር ዋንጫ ስላሳካ ይሰጧል ነው እንጂ በግል ፐርፎርማንስ እኔ በጣም ነው ብሩኖ የሚበልጥ። በግል ፐርፎርማንስ ብሩኖ ሊበልጥ ይችላል። ሁሉም ተጫዋቾች ማለት ነው ባይዘዌ ከየቡድኑ ኢጎር ቲዶር እኮ 20 ጎል በላይ ያለው ባይዘዌ ቲያጎ ቲያጎ የራሱ ጉዳይ ተው። አሁን ካሸነፈ ነው ኳስ የማይችለው ሰውዬ። በነገራችን ብዙ ጊዜ ይመረጣል። በነገራችን ላይ አሁን ካልበላ ቡድን አሁን ሰው ካልበላ ቡድን አይመረጥም ብዙ ጊዜ። አሁን ሳላ 2 በልቷል። ዴብሬ እንትና ጋሬዝ ቤል በልቷል። ሳላ 2 በልቷል። ጋሬዝ ቤል 2 በልቷል። እሺ ጨረስክ። እና አሁን ወደ ኋላ ብንሄድ ደግሞ ብዙ እናገኛለን። አይ ቲንክ ጋሬዝ ቤል 2 አታገኝም። ሊገኝ ይችላል። ቤልና እንትና ናቸው፣ ቤልና ሳላ ናቸው። ሳላ ብሩኖ 3ኛ ሰው ይሆናል። አሁን እኮ ማለት የእንትኑን ወስዶታል፣ የጋዜጠኞቹን ወስዶታል። እኔን ደግሞ 100% የምነግርህ ይህንን የሚወስድ አሁን እኔ አሁን ሰጪ አይደለም፣ አንተም ሰጪ አይደለም። ባጭሩ ሁለታችንም አንዴ ምክንያታችንን እናስቀምጠውና እንዝገው። አንተ እኔ አሁን ልንገራችሁ፣ የኔ ምክንያት ልንገራችሁ። የኔ ምክንያት ምንድን ነው መሰለክ? ራይስ
ከየትኛውም ተጫዋች አርሰናል ቤት ውስጥ ለዘንድሮ ብቻ አይደለም በርከት ላሉ ጊዜዎች በደንብ ግንባር ቀደም ለአርሰናል ለውጥ ለአርሰናል ትራንዚሽን ለውጥ ዴክላን ራይስ በጣም 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 ጉልሁን ሚና ይወስዳል። በጣም በዚህ ዓመት ብዙ ክሊራንሶችን ያደረገ ተጫዋች ወደ ፋይናል ሰርድ ነው የምልህ ወደ ፋይናል ሰርድ ብዙ እንትኖችን ኳሶችን የላከው የመጀመሪያው ተጫዋች ጋይስ ዴክላን ራይስ ነው። ወደ ፋይናል ሰርድ ኳስ በማቀበል ዴክላን ራይስ የተሻለ ነው። ተረዳች? ይሄ በጣም ትልቅ ነገር ነው። እንደ ሚናው እንደ ራይስ ሚና ለአርሰናል የሰጠው ነገር እጅግ በጣም ነው የምላችሁ ትልቅ ነው። ዋንጫ የሚያሳካ ስለሆነ በግልም በቡድንም የተሳካ ዓመትን ስለሚያሳልፍ ዴክላን ራይስ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ይሆናል። ኦኬ እኔ ደግሞ ሀሳብ ልንገር። በመቀጠል ቻንስ ክሬት በማድረግ በእጥፍ ነው የሚበልጠው። እያንዳንዱን ተጫዋች ስም አልጠራም። አሲስት በማድረግ በእጥፍ ነው የሚበልጠው ኦልሬዲ እያንዳንዱን የእንግሊዝ ፕሪሚየር ሊግ ተጫዋች ማለት ነው። ስለዚህ ይሄ ኖርማል ቁጥር አይደለም። አሁን ለምሳሌ አሁን እዚህ ጋር አሁን ስለ 20 አሲስት 19 አሲስት እንላለና ይህ ቁጥር ማንና ማን ያሳካው ብትል ሄነሪ እና ያው እዛ ጋር እሱና ኬዲቢን ያሳካው ኖት ኖርማል ነምበር ገባ። በየአመቱ የሚሳካ አሁን በየአመቱ የምታሳካው ነገር አይደለም። እንደዛ ቢሆን አሁን እንትናም በእርግጠኝነት የሁለቱንም ይህንን አሲስት ባደረጉበት ዓመት የዓመቱ ምርጥ ተጫዋች ተብለዋል። ሁለቱም ዩ ካን ቼክ ኢት። ስለዚህ ሁለቱም ዋንጫ ነበራቸው ባይዘው ነበራቸው አልነበራቸውም። ሄነሪ 20 ጎል ነበረው ራሱ 20 ጎል ነው። እኔ ስለ ሄነሪ ብቃት አልጠራጠርም። እና ምንድነው እያልኳቸው ያለሁት ማለት ያው አሁን እኮ ቻንስ ክሪኤሽናቸውን ብታይ እኮ ዴብሬኒም ያንም እንደዛ ቻንስ ክሬት አላደረግም። የሚያገኘው የቻንስ ኤክስጂ ብዛት እላይ ነው ገባ። አሁን ዘንድሮ የተሳተባቸው እኮ አይናችን እኔ በጣም እኮ የሚያስለቅሱ አሲስቶች አሉ እንጂ ብሩኖ 25 ይደርስ ነበር። ስለዚህ አሁን እንትና ከነ አጉዌሮ ጋር ምናምን ተጫውተ እና ገና ከነ አማድ ጋር ተጫውተ እኩል ሊሆን አይችልም። ይሄ ፋክት ነው። በነገር ከነ ስተሪንግ ከነ ሌሮይ ሳኒ ጋር እንትናቸውም ይበልጣል ገባ። ስለዚህ እኔ አሁን ምለው ነገር ምንድን ነው አሰልጣኙም የነሱ ጊዜ እንዴ ቬንገር እኮ ትልቅ አሰልጣኝ እኮ ማን ነው እንትና ጋርዲዮላ ትልቅ አሰልጣኝ። ይሄ እኮ ብቻውን ያመጣው ነገር እኮ አንዴ 8 ቁጥር ተጫዋች ሲሉት እሺ ብሎ 10 ቁጥር ተጫዋች ይሄንን ነው። እና ብሩኖ በግሉ ከየትኛውም ተጫዋች በላይ አውትሻይን አድርጓል። ስለ ክለብ ፐርፎርማንስ ክለቡን እንግዲህ ያው ከ3 ጨዋታ በፊት ከ4 ጨዋታ በፊት ነው ሪሊ በቃ ሻምፒዮንስ ሊግ መግባታችን ያረጋገጥ ነው። ይህንን አሁን ሊያስቅ ይችላል፣ ግን አርሰናል ሜቢ ሁለተኛ ሊወጣ ይችላል። ለምን ዋን ድሮ ኦር ዋን ሉዝ እኮ ብዙ ነገሮችን ይገለብ። በነገራችን ችግር የለውም ስለሱ አይደለም ማወራ እና አሁንም እኮ እኔ ልንገራ በቃ ያለውን ነገር ፋክት ጨብጠን ነዋ። ቢበላ እንኳን ለእኔ ብሩኖ ሚጌል ፈርናንዴዝ አውትሻይንን በማድረግ የዘንድሮን ፒኤል ኦፍ ዘ ይር ይበለዋል። የዓመቱ ምርጥ ተጫዋች ይህ 100% ነው። ፕሌየር ኦፍ ዘ ሲዝን የግሉ ነው፣ ማንም አይወስድበትም ብዬ ከራከራለሁ። ቀጣዩን ደግሞ ለእንግሊዝ ለቀሸሙ እንትኖች እንተዋዋለን። እስቲ እናያለን። እሺ በጣም ነው የማመሰግነው። ይህንን ዲቤት ደግመን እናወራዋለን። ችግር የለብኝም። ሶ ጋይስ በአጭሩ ከአቡዬ ጋር የነበረን ቆይታ ይህንን ይመስላል። በጣም ነው የምናመሰግነው። አስቀድሜ እንደነገርኳችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ እና ኮሜንት ማድረጋችሁን አትርሱ። አመሰግናለሁ። በጣም እናመሰግናለን።